ተክተክ እጠቀማለሁ ቲክቶክ እጠቀማለሁ ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ ከዛ እሱ ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው ደውዬላቸው እሻሉ ተነጋገርን ተነጋግረን ጨረስን ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ ምን እንደሆነ የተረጋጋሽ ከልጁን ጋር መታወሪው ትዳር የሚፈልገው ልጅ ጋር መታወሪ እፈልጋለሁ ብለሽ ልካሽ ማለት ነው አዎ ከዛ መታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብሎ እንከላኩ በኋላ 73600 ላኩኝ 73600 ለምኑ ነው እሱ ለሰርጉ ለሚዘጋጅበት አለ እሺ ከዛስ እሺ ንገሪኝ እስኪ ታሪክ ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋን ብሎ 50 ሺህ ላኩኝ ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽ ፎቶውን ማለት ነው ይሄኛው ሰውዬ ነው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር ይወሰደ ማለት ከዛ በኋላ ሳምንት ጾም ሊገባ ሲል እሁድ ለት ነው ጾም ሊገባ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉን ነገር አዘጋጅተናል ለስለዋስ የሚሆን 50 ሺህ ብር ላኪልኝ አለ ከዛ ልጁ ጋር ስደውለት አነሳም ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ሲለኝ ከዛ ሰው ይጭቅጭቅ ሲያደርገኝ ሂጅ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ ምንድነው ዋስ እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን ድርጅታችን ታዋቂ ነው የታወቀ ነው ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ ከዛ ላኩ ለምን ዋሳቲ ዋስ ማለት ምን ማለት ነው ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው ተመላሽ ነው አለ ከዛ በኋላ ላኩለ ልክ ስጨርስ ልጅም ስልኩን ዘጋ እሺ ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም እሱ ጋር ስደውልለት አነሳም ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል ባልየው የምታገቢው ሰው ሐሙስ ዕለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው ሐሙስ ማለት ነው ምን ተያዘ ያለኝ ሐሙስ ነው የነገረኝ ከዛ በኋላ ተይዟን አለኝ ከዛ በኋላ ራሴ በቃ ንዴት ውስጥ ገባው ራሴን አላቀውም በቃ ለምን የሆነ እንትን መሆኑ ገባይ በቃ ልክ ከጨረስኩ በኋላ ማለት ነው ከዛ በኋላ ደወልኩለት አርም ደውል ቅዳሜም ደወልኩ ምንም ነገር የለም ላስፈታ ሂጄ ነው ምናምን ይላል አውቆ ግን ድምጹን ሰማዋለሁ በፊት ሲናገርበት የነበረ ቤት ድምጹ አንድ አይነት ነው ሰማዋለሁ እንዳልሄድ አውቃለሁ ከዛ በኋላ በቃ ከዛ በዛው ስለለቀረ የተጠሩትም ሰዎችም እንዳለ ጠርቼ ነበረ ሰው ሁሉንም ነገርኳቸው የተጣሉኝም ተጣሉኝ ጠርቼ ነበረ 15 ሰው አለ 73000 ብር 600 የተላከው ለሰርጉ ነው ከዛ ደግሰናን አለ ከዛ በኋላ እነሱን ጠራሁኝ ከጠራኋቸው በኋላ አርብ ለታ ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ በየስደውልለት ምንም መልስም አልሰጠኝም እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ ቀረበዘው ከዛቶች ሁሉ አበዱ በቃ አንደኛ ሽማግሌ ሳይላ ሁለተኛኛ ባለለንበት ለምንድን ነው እንደዚህ የተደረገው በተሰብ ይያለሽ ወገን ይያለሽ ለምንድን ነው አሉ እንደዚህ ሆነው ለምንድን ነው ሰውየውስ ምንድነው ምን አይነት ድርጅት ነው ምን ከምን ውስጥ ነው የገባሽው እንዴት እንደዚህ ብለው እነሱ ራሱ አበዱ